አንቺ ምርሽ ነው እንዴ? ዛሬ በድጋሚ ላገኘው ነው። ጠብቁ። አባት ወይ ፊልሙ ጀምሯል እኮ ና። ቆንጆ አለ ምን ያደርግልኝ ታዲያ ጀመርሽ ነው? ወይኔ ረሳሁት። አሪፍ ፊልም ነው። የትኛው ነው? የጀመርነው ነው? የትላንት? ማጋን ደውሎ ማለት ነው። ቅድም የሆነ ስልክ ቆይ አንዴ። ሄሎ ወይዬ እንዴት አመሸሽ? ይቅርታ ግን ከመሸ ደወልኩ። ቅድም በጣም ቢዚ ሆኜ የረሳሁት መልሼ ሳልደውል። እንዴት ነሽ? ወይዬ ምን አልሽኝ ቅድም? በእናትሽ ከልቤ አልሰማሁሽም እኮ። አሁን አውሪኝ እችላለሁኝ። ነገ ስንት ሰዓት? ጠዋት? ኦኬ ከሰዓት? እሺ እችላለሁ። እኔ የምልሽ ግን በመታወቂያ ዋስ አይሆንም? በብር ነው? ይሄን ያህል ከባድ ወንጀል ነው እንዴ? የአባትም እኮ የድርጅት መታወቂያ አለ አይሆንም እንዴ? የሁለታችንም እንዴት? ከባድ ነገር ነው እንዴ ሰራችሁ? እና ብሩን ስንት አልሽኝ? ትንሽ አልበዛም ግን በጣም ግን እስቲ ቆይ አባትም አለ ልንገረውና ስንት አልሽኝ? 120 ሺህ ምንድነው? ነገሩ እኮ ነገር ያለው ትንሽ ያው በምን እንደዚህ እንደሆነችና እንደውም እኮ ብችል ሙሉውን ብሸፍንላት ሲል ነበር። በርግጥ ኢየሱስ ምን ያላልኩ ምንድነው ሸፍን እና በቃ እሺ ነገ። ኧረ ምን ችግር አለ ደግሞ ስራ ቢቀርስ ምን ችግር አለ? ይመጣል እሱማ አጭሪ ይመጣል። በቃ እሺ 8 ሰዓት ላይ ቀደም ብዬ እደውልልሻለሁ። ምንድን አንቺ ልታሳስሪ ነው እንዴ? ብሩን ካሽ ነው ወይስ ግን ትራንስፈር ነው የምናደርገው? ስለምን ብር ነው? እሺ እኔ እናት በቃ ነገ እደውልልሻለሁ። እሺ ደህና ደሪ። እሺ ቼክ አድርጊ መሰለኝ። ቼክ አድርጊ። ኧረ ዘግቼው። የምን ብር ነው እንዴ? ስንት? 120 ሺህ ብር ታውቃለህ እኮ ልጅ ማናት? አይደለም ደግሞ የድርጅት መታወቂያ ምን አገባኝ እኔ እንዴ? እየቀለድኩኝ እኮ አይደለም አባት። ከቀልዶች ማዕከሎች ናቸው እነዚህ? ኧረ አይደለም። አንቺ ማርያምን ሙድ አትይዥ ወደዛ። አገብቼላታለሁ። እሺ ብያታለሁ እኮ ምን አገባኝ እኔ። ስንት ነው ደግሞ ብሩ? 120 ሺህ ብር። 120 ሺህ ብር? ኧረ እባክሽ ሙድ ይያሽ ነው እንጂ እንዴ አባት። ኧረ በእናትህ ነገ አሁን ስራ ቀር። አንቺ እኔንም ወንጀለኛ ልታደርጊ ነው? ባንክ ዘርፌ ነው የምሰጣት እኔ አሁን ፍርድ ቤት ብቻዬን እሄዳለሁ እንዴ? ምን አገባኝ እንዴ? ኧረ የማይሆን ነገር ነው። አንቺ ምርሽና እንዴ? ቆይ ሲጀምር ማናት ልጅቷ? ነገርኩህ አይደል እንዴ? በሳምፕል ፔፐር ባክ 20 ብላ ሳከፍል በዛው የጠፋችው ልጅ እና እንዴ የሰው ነፍስ ልታጠፋበት ነው እንዴ ፔፐር ባጉን ይዛ ሄደችው?
ሳምፕል እየወሰዱ ሲቀጡሽ እኔ ጋር ትመጫለሽ እንዴ? አንቺ ነሽ እንደ ወንጀሉን የሰራሽው። ገለሻት ነው። ነገ አብረን እንሂድ። አሁን እኔ ምን አገባኝ? እኔ አልሄድም። እግዚአብሔር ዲመቷሽ ምን ነው እንዴ? በሸፈንኩላት። ምንድነው የምትሸፍኝላት? ሙሉን በሸፈንኩላት። ማርያምን ምን አድርጋልሽ ነው? አንቺ አትቀልጂ በእናትሽ ወደዛ ሂጂ። ስለዚህ ነገ እንሄዳለን። አንቺ ማርያምን አልሄድም። የ120 ሺህ ብር ነው ደግሞ ሲጀምር የድርጅት መታወቂያ ያለ እሱ አይሆንም ወይ? ምን አገባኝ እኔ። ንቂ ተኝተሽ አንቺ ያምሻል እንዴ? እሺ አሁን ወደ ንግድ ባንክ ትራንስፈር አድርግልኝ። የኔ ዳሽን ላይ ነው ያለው። ምን አገባኝ እኔ። አይ ነገ ንግድ ባንክ ነው አልሄዱ የሚችሉት እኮ ብዬ ነው። ኧረ እባክሽ ሙርት ይዛለች እንዴ? አንቺ ስራትሽ ነሽ። በጣም እኮ ነው የሚገርመው። አንቺ ምርሽ ነው እንዴ? ያማታል እንዴ?